السلام عليكم ورحمة الله وبركاته. ዛሬ እስኪ ብስምላህ ብለን እንጀምራለን። ቆንጆ የብርቱካን ኬክ እንሰራለን። እዚህ ጋር ብርቱካኖችን በመፈቅፈቅ እንጀምራለን። አንድ ዙሪያውን አለጃ አነስ በሚለው በኩል ያለቀቀኝ ሁለት ማንኪያ መሆን ከፈቀቅኩኝ በኋላ ከሎሚም ትንሽ ጥቁር ያለ ስለሆነ ትንሽ ብቻ እንጨምርበት። እዚህ ጋር ብርቱካኑን መጥበቅ ጀምራለሁ። በደንብ አድርጌ ብርቱካኑን ጨምቀዋለሁ። እነዚህ የቆረጥኩኝ ሁሉንም ብርቱካን ጨምቃለሁ። እዚህ ጋር እንቁላል አደርግበታለሁ። 4 እንቁላል፣ 1 ማንኪያ ቫኒላ፣ 1 ማንኪያ የሎሚ መፈቅፈቂያና የብርቱካን መፈቅፈቂያ አድርጌበት መተዋለሁ። እዚህ ጋር በደንብ አድርጌ መታውና እዚህ ጋር ብርቱካኑን ወንዱ ታርጌ በላቸዋለሁ። ወንዱ ታርጌ በላቸዋለሁ። ለሁለት ደቂቃ ከመታወት በኋላ 2 ደቂቃ መታወትኝ እዚህ ጋር ስኳር ጨምርበታለሁ። 1 ኩባያ ስኳር። አሁንም በደንብ አድርጌ ስኳሩን ከጨመርኩበት በኋላ ያዘጋጀሁትን ብርቱካን እጨምራለሁ። ዘጋዋለሁ። በዚህኛው ሳህን ገለብጠውና ያዘጋጀሁትን እዚህ ጋር ተዋለው። እዚህ ጋር ደግሞ ዱቄት አዘጋጅቻለሁኝ። 2 ከሩብ ነው ዱቄቱ፣ 2 ኩባያ ከሩብ፣ 2 ማንኪያ ነሻ ጨምርበታለሁ። እዚህኛው የበቆሎ ዱቄት 2 ከግማሽ ሆነ ማለት ነው። ከዛ 3 ማንኪያ ቤኪንግ ፓውደር ጨምራለሁኝ። እዚህ ጋር ትንሽ የጨው ጨምርበታለሁ። ትንሽ ለጣም ብቻ። ከዛ በወንፊት መተዋለሁ ማለት ነው። በወንፊት በደንብ አድርጌ መተዋለሁኝ። ይሄ ወጣዋል ማለት ነው። በወንፊት ሳይመታ አይሰራም። እዚህ ጋር ደግሞ ቅድም የብርቱካኑ ልጣጭ አለ፣ ትንሽ ጨምርበታለሁ። እዚህ ጋር 2 ማንኪያ ሮብ ጨምራለሁ። እንደገና እዚህ ጋር ትንሽ ነጭ እንዲያደርገው ኬኩን። ከዛ በኋላ መታ አድርጌ እዚህ ጋር ግማሹን ዱቄት ጨምራለሁ ማለት ነው። ግማሹን ዱቄት ከጨመርኩኝ በኋላ በደንብ አድርጌ መተዋለሁ። እዚህ ጋር በደንብ አድርጌ ከመተዋት በኋላ ሁለተኛውን ዱቄት ጨምራለሁ ማለት ነው። 2 ቦታ አካፍዬ ነው የጨመርኩት። አሁን በደንብ አድርጌ መተዋለሁኝ። እዚህ ጋር በደንብ አድርጌ ከመተዋት በኋላ እዚህ ጋር ዘይቱን ካሌብ አመጣለሁ ማለት ነው። ዘይቱን ካሌብ አመጥቼ በደንብ አድርጌ ዘይት ቀባባዋለሁ፣ ያደርሰዋለሁኝ። እኔ ኬኬ እንዳይቃጠል 2 አይነት አንድ ፕላስቲኩን ከላይ ለጥፌበታለሁ። ኬኬ ትንሽ ያኛው ያቃጥላል፣ ብረቱ ያቃጥላል።
በደንብ አድርጌ ዘይቱን እንዳርሼ ሁሉም ቦታ አትርሱ። ሰብስክራይብ ማድረጋችሁን ሼር፣ ላይክ አድርጉ። ቪዲዮን ከወደዳችሁት ላይ ሼር አድርጉት። እዚህ ጋር አድርገዋለሁ ማለት ነው። ኬኮ ከላይ ጠብ ያለችዋን ባልጠርጋትም ችግር የለም ግን ኦቨኑ ክፍት ነው። ከ5 ደቂቃ በፊት ነው የከፈትኩት። 180 ዲግሪ አድርጌ እንዳይቃጠልብኝ ከታች መጀመሪያ ከታች ነው ማብሰል ያለብኝ ያለው ማለት ነው። ከ5 ደቂቃ በፊት ነው የከፈትኩት ኦቨኑ። አሁን ከታች በስሏል። ከላይ ከፍትበታለሁ ማለት ነው። ከላይ ከፍቻለሁኝ። ትንሽ ተዋለሁኝ። ወደ ላይ አዞሬዋለሁኝ እሳቱን። አሁን ከበሰለልኝ ኬኬና ያለውኝ እንዲህ ብላ ስከትበት ይመስላል ማለት ነው። እንዲህ ብላ ስከትበት ብላው ንጹህ ነው ከወጣ በሰለ ማለት ነው። እናወጣዋለን። እዚህ ጋር ኬኬ አወጣሁትኝ። ገለብጠዋለሁ። እስኪ በሁለት ስለሳተው ያቃጥልብኛል ብዬ እስኪ ሊያው ካለያዘ አልሐምዱሊላ ነው። ብቻ ይዞ እንዳይሆን ብዙም አልያዘም። ቆንጆ ኬክ ሆና ነው የወጣችው። እስኪ እዚያ ጋ ትንሽዬ ዲዛይን ላድርግበት። ከላይ ሶስ ነበረው። ሶሱን እንትን አላልኩኝም። ኬኬ ይህን ይመስላል። ብላፊያ ብያለሁ።